ሩሲያ በሶሪያ ወታደራዊ ግዳጅ ላይ የነበረን የጦር አውሮፕላን መታ በጣለችው ቱርክ ላይ የኢኮኖሚ ማዕቀብ ለመጣል እየተዘጋጀች መሆኗን የሀገሪቱ ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ገለጹ። ዛሬ በቴሌቪዥን በተሰራጨው የሩሲያ መንግስት ካቢኔ አባላት ስብሰባ ላይ ጠቅላይ ሚኒስትሩ እንደተናገሩት ማዕቀቡ ሁለቱ ሀገራት በጋራ የሚያከናውኗቸውን የጋራ ኢንቨስትመንት ማቆምን ያካተተ ነው። እንደ ጠቅላይ ሚኒስትሩ ገለጻ ማዕቀቡ ቱርክ በሩሲያ ባላት የኢኮኖሚ እንቅስቃሴዎች ላይ ገደብ መጣልን ወይም ማገድን የሚያካትት ነው። በዚህ መሰረት የምግብ ውጤቶች በሆኑ የቱርክ ሸቀጦች ላይ ገደብ ሊጣል እንደሚችል ተመልክቷል። በአጠቃላይ የሁለቱ ሀገራት የኢንቨስትመንት ፕሮጀክቶች፣ ቱሪዝም፣ ንግድ፣ ትራንስፖርት፣ የሰራተኛ ልውውጥና የጉምሩክ ስራዎች በማዕቀብ ሊነኩ እንደሚችሉ ነው የተመለከተው። ባለፈው ማክሰኞ ቱርክ የአየር ክልሌን ጥሶ ገብቷል ያለችው የሩሲያ የጦር አውሮፕላን መታ መጣሏ ይታወሳል። ሞስኮም አንካራ አውሮፕላኑን መታ የጣለችው ያለምንም ማስጠንቀቂያ ነው ስትል ትከሳለች። ሆኖም ቱርክ ዛሬ ለሩሲያ የጦር አውሮፕላን ማስጠንቀቂያ ሲሰጥ የሚያስደምጥ ድምጽ ይፋ አድርጋለች ሲል ቢቢሲ ዘግቦታል።